ምን አይነት ዘመን ነው እባክሽ? የሾክና እባብ ምድሪቷን መተላለፊያ ያሳትተው የለም ማለት ነይ በዚህ በኩል ሾኩን ለወጋሽ ከባቡን ተጠንቀቂ። ነይ ይህችን ጠባብ መንገድ ይዘን ብንሄድ ይሻላል። በምድሪቷ ላይ እሾክና እባብ የሕዝብም ትርምስ የጨለማውም ድቅድቅነት ቢበዛው ለምን እንደሆነ ባላውቀው ዛሬ ነፍሴን በሐሴት ተሞልታለች። ምን ሊሆን ይሆን እባክሽ? ይህ ከፊታችን የሚመጣውን ሰው አየሽው እንዴ ምህረት? የሚገርም ውበት ነው ያለው እባክሽ። ልብሱ እንደ በረዶ የነጣና የሚያስፈራ ውበት አለው። መልአክ ይሆን እንዴ እባክሽ? ይህ በሰማይ ላይ የሚመጣው ማን እንደሆነ ያውቃል? ዛሬ የሚገርም ቀን ነው። እንዲህ አይነት ቀን በሕይወት ያጋጥመኝ አያውቅም። እንዴ ተመልከሽ፣ ሰማዩን ትመለከቻለሽ? የሚገርም ነው እባክሽ፣ የሚገርም ብርሃን ተመልከች። ድምፁን ትሰማለሽ? ሰማያለሽ? እንዴ ተመልከች ወደ ሰማይ ምህረት። ሰዎች ሲሰወሩ ይታይሻል? ሰዎች ከዓይናችን ሲሰወሩ ይታይሻል? አንድ በአንድ በቅጽበት እየተሰወሩ እኮ ነው። ይልም እንዴ ታለሽ ሄድ እኮ ጊዜው ደርሷል። በስመ አብ አንተ ጸጋው ምን ሆንክ እባክህ? እንዴት አይነት ኧረ ተነሳ ይዘህ ሰላም ነው? ምን አይነት ህልም ብታይ ነው እንዲህ ላበላብ ሆነ የተነሳው እባክህ? እንዴ ፎጣ በውሃ ነክሬ ላምጣልህ እንዴ? ምን ነው ሆዴ እንዴ በድንጋጤ ያባነነ ምንድን ነው? ያየኸው እውነት ህልም ነው ወይስ ቅዠት ነው? ቅዠት አይደለም፣ አረ ህልም ነው። ግን በጣም ለማመን የሚያቀትና የሚያስገርም ህልም ነው። ምን ነው ሰማንን ድምፅ በጣም ይሰማ ነበር እንዴ? ይሰማ ነበር ወይ? ወይ ጉድ! ያስፈራ ነበር እንጂ ድምፅ። አቤት አንዴ በምድሪቷ ላይ የነበረው ሾክና እባብ ብዛት፣ አንዴ ግርማ ሞገሱ የሚያስፈራና የሚያበራ ሰው በድንገት ቀርቦ ይሄ በሰማይ ላይ የሚመጣው ማን እንደሆነ አውቃል ሲለኝ፣ እኔም ጊዜው የሚያስፈራ ቢሆንም ሁሉ የማያውቅ አዲስና አስገራሚ ነገር ሊሆን እንዳለ ነፍሴ ያውቀው በሐሴት ተሞልቼ ከአንቺ ጋር በእግር ስንጓዝ በድንገት በሰማይ ላይ የተገለጠው ብርሃንና የሰማሁት የመለከት ድምፅ ልዩ ነበር። ኧረ የሚያስደንቅ ነው እባክሽ። ከዛ በኋላ የሆነው ነገር ምን እንደሆነ ታውቃለሽ? ፊት ለፊታችን የሆነው ነገር ለማመን ያስቸግራል። ይኸውልሽ አይኔ እያየ
ምን አይነት ቅስፈት እንደሆነ መግለጽ ያቅተኛል። ብቻ ሾው እያሉ በድንገት አንድ በአንድ ቅዱሳን ወደ ሰማይ እየተነጠቁ ከዓይናችን ሲሰወሩ አየሁ። ለአንቺም እዩ ብዬ እየነገርኩሽ ሳለ ከሰማይ ታላቅ የሚያስተጋባ ድምፅ ጊዜው ደርሷል ሲል ወዲያው ሰማሁና ቀና ብዬ አሁንም ወደ ሰማይ ስመለከት ትልቅ የጠረጴዛ ሰዓት ሰማይ ላይ አየሁ። ልክ ከሌሊቱ 6 ሰዓት ላይ ሆነና ያ ሰዓት በኃይለኛ ሲጮህ ብንን ብዬ ተነሳሁ። አሁን እንኳን እየነገርኩሽ ውስጤ ይብረከረካል። ጊዜው ደርሷል የሚለው ድምፅ እስካሁን ውስጥ ያስተጋባል። የሚገርም ነው ባክሽ። ድንገት ብለህ ተፈንጥረህ ስትነሳ የሆነ አስደንጋጭ ህልም ታይ እንደነበረ ጠረጠርኩ። ብዙ ህልሞችን አይቻለሁ። ዛሬ ያየሁት ህልም ትርጉሙ ባይገባኝም በእርግጠኝነት ከእግዚአብሔር መልእክት እንደሆነ አውቃለሁ። ቅዠት ግን አይደለም። ያ ድል ነሳው እንዲያው ህልም መፍታት የሚችል ከሆነ ትርጉሙን ቢነግረን ጥሩ ነበረ። ውለን ሳናድር ከእርሱ ጋር ቀጠሮ መያዝ አለብን። እባክሽ እንዴት አይነት ህልም ነው ባካችሁ? በላው ተነሳና ቀናችንን እስኪ በጸሎት ጀምረን ቁርስ ከበላን በኋላ እንደው ያንን እንድነሳውን ትደውልለታለህ። እሺ፣ ጥሩ ሐሳብ ነው። የሚገርም ነው።